አጂብ የሆነ ኸልቅ ነው። የጎንደር ሙስሊም ማህበረሰብ ለመስጂድ ሲባል ገንዘቡን ጉልበቱንም ብቻ አይደለም ህይወቱንም መስዋዕት የሚያደርግ እጅግ በጣም ጠንካራ መወደስ መከበር ያለበት ህዝብ ነው። ተመልከቱ። ከዚህ ቀደም አህመዲን መስጂድን ለመገንባት ያን ጊዜ በግርግሩ የተቃጠለው ማለት ነው የገቢ ማሰባሰቢያ ሲደረግ ከ3 ሰዓት ባነሰ ጊዜ ውስጥ ወደ 14 ሚሊዮን ብር ተነየተ። 14 ሚሊዮኑ ላይ እንዲሁ 50-60% ቢገባ ብለን ስንጠብቅ አላፊ ወደ 18 ሚሊዮን ብር 4 ሚሊዮን ጭማሪ ሆኖ ገቢ ተደርጎ በአጭር ጊዜ ውስጥ ያያችሁትን አይነት ግራውንድ ፕላስ 3 ኦር 4 አካባቢ የሚሆን መስጂድ ገነባ። እሱ የተገነባ ቅዳሜ ገበያ ትጃኒ መስጂድ በመባል የሚታወቀው አሁን ባለው ስሙ አቡል አባስ መስጂድን አላህ ይማረው ወንድማችን ሸሂድ የሆነው ያክስቴ ልጅ መሐመድ ዘይኑና ሌሎች ወንድሞች ጋር ተረባብረው አፈረሱትና ግንባታ ለመጀመር የገቢ ማሰባሰቢያ ተደረገ። ይሄኛው ሳያልቅ ይሄ መጀመሩ ትንሽ ጫና ይኖር ይሆናል የሚል እኔ እንደግል ስጋት ነበረኝ። ነገር ግን እነማሜ በንያ